ሰላም ሰላም የወርዲቱ ፋሚሊ ሰላም ብያለው ቤተሰብ። ዛሬ መሸበል አብረን እንሰራለን። ተከታተሉኝ። እዚህ ጋር መኮረኒ አለኝ። አንድ ሙሉ መኮረኒ ነው የምጠቀመው። ትንሽ ጨው አድርጌ አበስለዋለሁ ለአንድ 10 ደቂቃ። ቶሎ ነው የሚደርሰው፣ መኮረኒ አይቆይም። እዚህ ጋር መኮረኒ ደርሶልኛል። እዚህ ጋር ሽንኩርት ያዘጋጀሁታል። ቲማቲም፣ ሽንኩርት፣ ነጭ ሽንኩርት ሽንኩርቴን በደንብ አቁላላለሁ። ትንሽ ዘይት አድርጌ ጠብ አድርጌ በደንብ ሽንኩርቴ ቡኒ ከሆነልኝ በኋላ ቅመም ጨምራለሁ። ትንሽ በደንብ ሽንኩርት መቁላላት አለበት። ቅመም ደግሞ እዚህ ጋር ጨምሬያለሁ። ቅመም ካሪ፣ ፍልፍል አስወጥ፣ ብዛር፣ ኩርኩም፣ ትንሽ በርበሬ አድርጌ ከሙን አድርጌ በደንብ አቁላላለሁ። ከዛ አሁን ቲማቲም እዚህ ጋር ጨምሬያለሁ። ትንሽ ካበሰልኩት በኋላ አንድ 10 ደቂቃ። እዚህ ጋር ደግሞ ዶሮ አለኝ። ብዱን አደን ዶሮ ቀቅዬው በትኛዋለሁ በእጄ ማለት በትንንሹ አድርጌ እዚህ ጋር የደረሰልኝ ቁሌት ላይ ጨምሬበታለሁ። እሱንም በደንብ ትንሽ ውሃ እየጨመርኩ ጠብ እያደረኩ የፈላ ውሃ ትንሽዬ በደንብ ካበሰልኩት በኋላ በደንብ መብሰል አለበት። በደንብ ካበሰልኩት በኋላ እዚህ ጋር መኮረኒ አዘጋጅቻለሁ። መኮረኒን እዚህ ላይ እንትን ላይ ጨምራለሁ። የቀቀልኩት ቅድም መኮረኒ ላይ በደንብ እንትን እላለሁ፣ እኩል እንዲመጣልኝ ማለት ነው። በደንብ እኩል መሆን አለበት መኮረኒው ማለት ነው። ከዛ ቅድም ያቁላላሁት ቁሌት አለ፣ እሱን ከላይ ጨምርበታለሁ። ቁሌት ደርሶልኛል። በደንብ እዛ እኩል መዳረስ አለበት። እኩል ማለት ከመኮረኒው እኩል ሆኖ ቁሌቱ እንትን ማለት አለበት። እዛ ከላይ አሁን የቀነስኩትን መኮረኒ ከላይ ጨምራለሁ። ከላይ ጨምርና እሱንም እኩል አደርገዋለሁ። እኩል መሆን አለበት። ሰብስክራይብ ያረጋችሁ፣ ላይክ፣ ኮሜንት፣ አስተያየት ጻፉልኝ። አስተያየት እቀበላለሁ። እዚህ ጋር ፍርኖ ዱቄት እና እንትን ያዘጋጀሁት አለ ከላይ ለማድረግ እንደሙቅ ማለት ነው። ፍርኖ ዱቄት እና ሊዶ ወተት፣ ትንሽዬ ጨው በደንብ መብሰል አለበት እንደሙቅ። ይሄው ከላይ አረኩበት እሱን። አሁን ሞዘረላ አለኝ። ሞዘረላም ከላይ እኩል አድርጌ ሞዘረላዬን ሙሉ አድርጌዋለሁ። አሁን ለአንድ 10 ደቂቃ ፈረን ውስጥ ጨምረዋለሁ። ውጤቱን አብረን እናያለን። ይሄን የመሰለ መሸበል ሰርቻለሁ። ሰብስክራይብ ያረጋችሁ፣ ላይክ፣ ኮሜንት እቀበላለሁ። አስተያየት አበረታቱኝ። ኮሜንት እቀበላለሁ። የደውሏን ምልክት እንዳትረሳ።